You give me purpose, you make it all worth it. When I give up, you lift me up. It's always enough. You are the reason that I'm still breathing. No matter the season, hurts or I'm bleeding, I'm always enough. So I wanna change in your name. I wanna change. በጣም በብዙ ነገር እየተሰቃዩ ያሉ ልጆች ሊኖሩ ይችላሉ። በጣም በብዙ ችግር እየተሰቃዩ ያሉ ልጆች ሊኖሩ ይችላሉና ብዙ ጊዜ እላለሁ የአንዲት ገጣሚትን ስንኝ ተውሺ እስካልሞትን ድረስ የትኛውም ህመም መጨረሻ አይደለም እላለሁ እና እስካልሞትን ድረስ የትኛውም ችግርም ሆነ ህመም መጨረሻ አይደለም። እኔ ያንን ፕሩቭ አድርጌያለሁ ብዬ አስባለሁ። እስካልሞትኩኝ ድረስ መጨረሻ አይደለም፣ መታገል ነው። መታገላችሁን ቀጥሉ፣ አንድ ቀን ይነጋላችኋል። በአሰረን ህመም ላይ መጠበቅ ተጭኖን የሞት ፍም ቢጋጋል የት ድረስ የሚመርም የጨለማ ግዛት አንድ ቀን ይነጋል እላለሁና በቃ አንድ ቀን ይነጋል። ኢትስ ኦኬ። ከነ ህመማችሁ ጠንክሩ፣ ከነ ህመማችሁ ታገሉ። መታገል ያቆማችሁ ቀን ነው የምትሞቱት። ስለዚህ መታገላችሁን ቀጥሉ። ከማንም ሰላም፣ እንዴት ናችሁ? ስነን ዛሬ እስኪ ቴንኪው ለማለት አብረን ሄደን ቴንኪው እንለዋለን። ስፓይና ቢፊዳን ለማሳየት ብዬ ነው የመጣሁት። መጀርባዬ ላይ ያለውንም ጠባሳው በዚህ ገልጬው ሉክ በዚህ ምልክት ማለት እና ይሄንን ደግሞ ዳይፐር አልፎ ሶሊ ሲነካ ልብስ ደርበን እንደምናደርግ ለማሳየት ፕላስ ይሄን ዝቅ ያደረኩት ታች እንዲሸፍን አድርገን ወገባችን ላይ የምናስረው የሜዳ ገለጥማለሁ ብዬ ካልነበር ስለማሳየት እንግዲህ እንደዚህ ላይ እና ጩም ነበርኩት እናንተ ዘርፍ እኮ ነበር አንድ ተጠርተናል። ረሃዊት እንኳን ደስ ያለሽ አራተኛ በመሆን የጭላሎ አዋርድ ቻሌንጅ እንግዲህ ሰው ኦሬዲ ስላየክ ብዬ ነው ይህ ብዬ ችግር የለውም ብዬ ነው። አመሰግናለሁ በጣም እንግዲህ ቴንኪው የምልበት የሆነ መድረክ ሲሉ ድጋሚ ሜንሽን ማድረግ አይቀርም። ትልቅ መድረክ ማጣት በጣም ከባድ ነው። ታገኛለህ? አዎ ዛሬ ከማን ጋር ነሽ? ከስቲፋኖስ ጋር። ቴንኪው በጣም ስላገኘው በጣም ደስ ብሎኛል። እንደ አንድ ወጣት ለወጣቶች በጣም ብዙ ወጣቶች ራሳቸውን ያጠፋሉና እስኪ ራሳቸውን ለሚያጠፉ ወጣቶች አንድ መልእክት። ያው ራሱ ይከፋል ባይዘዌ ማጣት በጣም ከባድ ነው። ብዙ ነገር ያስወስናል። ግን ያው የተፈጠርነው ለምክንያት ነውና ሁላችሁ ረፉ ስል ያው እንትን እላለሁና ያመሰግናሉ። ወጣቶች ናችሁ ገና እድሜያችን ገና ነው። ወደፊት ስንት ነገር አለና እንግዲህ እኔ ሁሌም እንደምለው እስካልሞትን ድረስ የትኛውም ችግርም ሆነ ህመም መጨረሻ አይደለም እላለሁና እንግዲህ እኔ ያሳለፍኩትን ችግር ታውቀዋለህ። ለ23 ዓመት ከዳይፐር ጋር ነው የኖርኩት። ሶ እግዚአብሔር ይመስገን ይኸው ቲክቶክ እና የኢትዮጵያ ህዝብ አንስቶኛል። አንተን እንግዲህ ዛሬ ስላገኘሁ ደስ ብሎኛል። ታጭቼ ነበር አላሸነፍኩም። ቴንኪው በጣም እግዚአብሔር ያክብር። የሚሊግራሞች ጉዳይ ነው። ቢፊዳ ጋር የተወለድኩት ይኖታል እና ለስፓይና ቢፊዳ አፌክትድ ልጆች የሚሆን እስኪ አንድ መልእክት። እንግዲህ ብዙ ጊዜ ብዙ አዌርነሱ ያልነበረም ስፓይና ቢፊዳ አመለካከት ኢትዮጵያ ውስጥ በጣም ከተለያዩ ነገር ጋር ያያይዙት ነበርና አሁን ላይ እኔም መረጃውን ሰምቻለሁ። በትንሽ ነገር በተለይ ፎሊክ አሲድ በምትባል ነገር ይህንን በሽታ መከላከል ይቻላል። በተለይ በእርግዝና ወቅትም ከእርግዝና በፊትም እናቶች ወይም ደግሞ ለአቅመ ሔዋን የደረሱ ሴት እህቶቻችን ፎሊክ አሲድን በትክክል ቢጠቀሙ የሚሊግራሞች ጉዳይ ነው የልጆቻቸውን ጤንነት እንትን ለማለት እንደዛም የተወለዱትን ደግሞ መንከባከብና ቀረብ አድርጎ ማየት ያስፈልጋል ማለት ፈልጋለሁ።
አመሰግናለሁ በጣም። እንግዲህ እኔም ከስፓይና ቢፊዳ ጋር እንደተወለደ ልጅ አሁን ላይ 23 ዓመት ደርሻለሁ። 23 ዓመት መድረስ አይደለም ከዛም በላይ መሄድ ስለሚችሉ አደራ አሁንም ቢሆን ትኩረት ለስፓይና ቢፊዳ። እኔም ስፓይና ቢፊዳን ሪፕሬዘንት ለማድረግ ነው እንደዚህ አይነት አለባበስ ለብሼ የመጣሁት። ብሩኬ መልካም እድል። አመሰግናለሁ በጣም። መልካም ቆይታ። እሺ አላስታውስ ችግር የለው። ለወጣቶች የሚሆን አንድ መልእክት ነውና ራሳቸውን በጣም ብዙ ወጣቶች ያጠፋሉና አንድ መልእክት ሱሳይድ ለሚያስቡ ወጣቶች በህይወታችሁ ሁሉ እግዚአብሔር ይመስገን። እግዚአብሔር ያክብር። በጣም ነው የማመሰግነው። ቴንኪ በጣም እንኳን ደስ አለ። እኔም አመሰግናለሁ በጣም። እኔም እንግዲህ ስፓይና ቢፊዳ ከሚባል በሽታ ጋር ተወልጄ ነው ያደግኩት። ለ23 ዓመት በዛ በሽታ ስትራግል ሳደርግ ነበር። አሁን እንግዲህ የኢትዮጵያ ሕዝብ የሚያቀኝ ዳይፐር በመጠቀሙ በምናምን ነበር እና በእነሱ ድጋፍ ነው የቆምኩት እና ዛሬ እዚህ ቆሜ ታጭቼ ከእናንተ ጋር መገናኘት እያለሁና ቴንኪ በጣም ደስ ብሎኛል። You give me purpose, you make it all worth it. When I give up, you lift me up. It's always enough. You are the reason that I'm still breathing. No matter the season, burns or I'm bleeding, I'm always enough. So I wanna change, changing your name. I wanna change. ዛሬ ከማን ጋር ነው? ዶቭ ቲክታክ ክሬቲቭ አዋርድ ላይ ነው የተገናኘ ነውና በጣም ማደንቀው ፐርሰን ነው እውነት ለመናገር። እስኪ አንተ በጣም በፈን ነው የምትታወቀው ራይት? ግን ደግሞ ቁም ነገር ሁለት ጥያቄ ብቻ ልጠይቅ። የሰው ልጅ ትልቁ ስኬቱ ምንድነው? ከባድ ጥያቄ። መኖሩ መሰለኝ። መኖር ትልቁ ውድቀት ማቆሙ፣ ጀምሮ ማቆሙ ህይወትን ኤግዛክት። በጣም ራሳቸውን ሊያጠፉ የሚሞክሩ ወጣቶች አሉ አሁን ላይ በጣም ሲሳይዳል ታውትም ያላቸው አሉ፣ ፕላስ ደግሞ ኮሚቴ እያደረጉ ያሉ ማለት ምን ሪከመንድ ታደርጋቸዋለህ? መኖር ይሻላል። መኖር ይሻላል። እባካችሁ አትሙቱ፣ መኖር ይሻላችኋል። በጣም ነው የማመሰግነው። እንግዲህ በፈን ነው የምታውቁት፣ ቁም ነገሩ ላይም አለበት። ናይስ ቱ ሲ ዩ ባይዚ ስላየሁ ደስ ብሎኛል በጣም። ከሀዲያ ቲክቶክ ክሬቲቭ አዋርድ ላይ አለባበስ እጩ ቢያንስ ስሜ ይጠራል ብዬ እንኳን ኤክስፔክት አድርጌ ነበረ። ቲክቶክ ክሬቲቭ አዋርድ ላይ አንዳንዱ ራቁታቸውን ሲመጡ እኔ ደግሞ ይሄን የመሰለ ልብስ ለብሼ ከነ ዲዛይነሬ መጥቻለሁ ከዲዛይነሬ ጋር። እስቲ አብራሪላችሁ ትርጉሙ ምን እንደሆነ። አዎ የተወሰነ ኮርስ ወስጄ ነበርና በዚህ ሰርፕራይዝ ባረጋው በሚል ሞክሬ ነበር። የተሳካልኝ ይመስለኛል። ሀሳብ አስተያየታችሁን ከእናንተ ወስዳለሁ። ለማብራራት ያክል ይሄ ከፊት የምናየውን እንተውና ለመጀመሪያ ከኋላ ያለውን ነገር እናስብ። ይሄ አንደኛ ብላክ የመረጥነው መጀመሪያ የነበረበትን የሀዘን ስሜት ሁላችንም እናውቃለን። 23 ዓመት ቀልድ አይደለም። ኤቭሪ ባክግራውንዱን ስናስብ የጨለማ ህይወትን ነው፣ የማዘን ህይወትን ነበር ሲያሳልፍ የነበረው። እነዚህም ከለር ውህደቶቹን ለመጠቀም እንደሞከርኩት ቀይ፣ ቢጫ፣ ብርቱካናማ ኦር ደግሞ የእሳት ከለር፣ የቁስል ከለርን ለመግለጽ ሞክሬያለሁ ማለት ነው። ይሄ ቀጥታ ሁሉንም አንድ አይነት ነገር ሊያደርጋቸው የሚችል ስፓይና ቢፊዳ ተጠቂዎችን ምንድነው ጠባሳቸው ነው። ከኋላ ያለችው ስካር ሁሉንም ተመሳሳይ ታደርጋቸዋለች እና እቺን ጠባሳዋን ለመግለጽ ሞክሬያለሁ። እያንዳንዱ ዲቴል ያንን እንትን ማለት ነው። ይሄ ስፓይናውን ለመጠቀም ነው እቺን ያደረኩት። ይሄኛው ከለር ደግሞ የቁስልን ከለር፣ የእሳትነት ከለር ምን ያህል ፍም ውስጥ እንደነበሩ፣ ምን ያህል የጋለ ስሜት ውስጥ እንደነበሩ ለመግለጽ የሞከርኩት ነው። እነዚህ እንዳለ ስፓይናዎችን ለመወከል ናቸው። እንደገና በዋናነት በሌላም ደግሞ እንረዳ ካለን ይሄ ልጅ ከደቡብ ወር ደግሞ ከሀዲያ መምጣቱን ለመግለጽ ነው። እነዚህ ቀለማቶች ከዛ ጋር የሚሄዱ ስለሆኑ ማለት ነው። ከዛ ወደፊት ስንመለስ አሁን ያለበትን ጆርኒ ሁላችሁም ትረዱኛላችሁ። በጣም ለሁላችንም ብርሃን እንደሆነ ነው። ነጭ ደግሞ ብርሃንነትን ይገልጻል። ለሁላችንም ተስፋ የሆነ ልጅ ነው። ቀጣይ የንግስና ዘመንን እንደሰጠውት ነው እኔ በበኩሌ እንደ ኢትዮጵያዊ የምገልጸው ማለት ነው። ምክንያቱም
በቃ እኔ እንጃ የማይደፈር ነገር ደፍሮ እዚህ ቦታ ላይ ስለደረሰ ሁላችንም የምናውቀው ነገር ነው። ሶ ብራይት እንዲሆን ከፊት ነጭን ተጠቅመናል። ኤቭሪ ዲቴል ትርጉም አለው እንዳልኳችሁ። እችኛዋን ስሊቭ ላይ የደረብኩበት ምክንያት ሁሌ ይሳቀቃል ሲወጣ ሸሚዝ ላይ ሸሚዝ ይደርባል። ለምን እንደዚህ ታደርጋለህ ምናምን እንለዋለን። ያ ማለት ሲመጣ አገልግሟት ነው ያቺን ሸሚዝ የሚመጣው። የሚነካቸው ነገርና ምን ሊኖር ይችላል የሚረብሻቸው ነገር ያው ዳይፐር እንደ ልባቸው ስለማያገኙ በፊት ላይ ማለት ነው። አሁን ግን እግዚአብሔር ይመስገን ደጋግ ኢትዮጵያውያን ብዙ ነገር አሳክታችሁለታልና እችን ለመግለጽ ነው ያችን ያደረግነው። እነዚህም ያንን ለመግለጽ ነው የሚሸፍን ነገር ለማድረግ ነው። ብዙ ጊዜ እዚህ ጋር የሚገለደም ነገር ይፈልጋሉ። የሆነ ኮንፈርት አይሰማቸውም ዳይፐር ለመሸፈን ምናምንና እችን ያንን ለመግለጽ ነው። ከኋላው ትንሽ ረዘም ይላል እንዳልኳችሁ ያችን ለመግለጽ ነው። እዚህ ፓርት ላይ መሸፈን ስላለብን ማለት ነው። እና ያንን ስሜት ለማንጸባረቅ ነው። የመለሳችሁ ሰዎች እናመሰግናለን። እንግዲህ ገምታችሁ ኦልሞስት ክሎዝ በጣም ቀርባችሁ እንኳን የገመታችሁ እንግዲህ እናመሰግናለን። እንግዲህ ይሄን ያህል ተጠባበት ነው። እሷ ናት በጣም ብዙ ነገሩን የተወጣችሁና እነዚህ እንግዲህ ምንም አይነት ዲዛይን እንድታደርግላችሁ ከፈለጋችሁ ደውሉላት። ፕላስ ደግሞ ቲክቶክ ክሬቲቭ አዋርድ ላይ ቢያንስ ባለባበስ እጩ ቢያንስ ስሜ ይጠራል ብዬ እንኳን ኤክስፔክት አድርጌ ነበረ፣ ግን አልሆነም። እንግዲህ ሳም ቴክኒካል ፌመስ መሆን አለባችሁ መሰለኝ እንደዚህ አይነት ነገር ደስ ለመጥራት ቁም ነገር ብታስተላልፉ ብዙ ትኩረት አይሰጥምና ብዙ ሰው ትኩረት አላደረገም ነበርና እንግዲህ ይሄን መልእክት ለማስተላለፍ ነው። ለስፓይና ቤፊዳ ተጠቂዎችም ድምጽ ለመሆንና ፕላስ እኔም ያለፍኩትን ስትራግል በአንድ ልብስ ለመግለጽ ሞክራለች ነፂ። ይሄንን ለማሳየት ነው የሞከርነው ቲክቶክ ክሬቲቭ አዋርድ ላይ ባለመጠራት ስሜ ባለመጠራቱ ሜንሽን እንኳን ባለመደረጌ ባላሸንፍ እንኳን ሜንሽን እንኳን ባለመደረጌ ደብሮኛል። ግን ደግሞ ይሁን ኢትስ ኦኬ። በኔክስት ይር ደግሞ በሌሎች ዘርፎች ታጭቼ እንደማሸንፍ ተስፋ አደርጋለሁ። አሁንም ቢሆን ትኩረት ለስፓይና ቤፊዳ። ቴንኪ ነፂ፣ አመሰግናለሁ በጣም። እኔም በመጨረሻ ስፌቱ ላይ እና ጥልፉ ላይ ላገዙ ጓደኞቼ በጣም ማመስገን እፈልጋለሁ። ዮሐንስ እና አብርሃም ናቸው። እናመሰግናለን። ቤኪዬ ሁሌም ጀግናችን ነክ ለእኛ እንደኛችን ነው ማለት እንደ ኢትዮጵያዊ ማለት ነው። ያንን መግለጽ እፈልጋለሁ። ኔዎች ቴንኪ በጣም አመሰግናለሁ። ሁሌም ከጎን ያለች ነፂ እንግዲህ እሷንም አበርቷት። አካውንቷን ከታች ሜንሽን አድርጌላችኋለሁ። አውሯት። ቴንኪ በጣም ቴንኪ